السلام عليكم ورحمة الله تعالى وبركاته زاري عند جغنا تاريك كيزن اللاچو بدغامي يمطان سيሆን የምንለቃቸው ቪዲዮዎች በየቀኑ እንዲደርሳችሁ ሰብስክራይብ ማድረጉን እንዲሁም የደውል ምልክቷን በመጫን የካይ ፋሚሊ ቤተሰብ እንዲሆኑ በትህትና እንጠይቃለን። ዛሬ ይዘንላችሁ የመጣነው ጀግና ስሙ ባምሲ ባይራክ ይባላል። ይህ ሁለት ሻሙላዎችን የሚታጠቀው ባምሲ ባይራክ በመካከለኛው ዘመን የነበረ ታላቅ ጀግና ነው። እሱ ከኦህጉዝ ጀግኖች መካከል በመሆኑ ዴዴ ኮርኩት የተባለ ታሪካዊ መጽሐፍ ላይ ስሙና ዝናው በስፋት ተጠቅሷል። ባምሲ ባይራክ ከአባቱ ባይቡሬ እንዲሁም ከእናቱ ባኑ ቺቺክ የተወለደ ሲሆን አባቱ ልጅ እንዲኖረው በተደጋጋሚ አላህ ሱብሓነሁ ወተዓላን ይማጸን ነበር። ከልጅነቱ ጀምሮ ባምሲ ባይራክ ደፋር፣ ጀግናና ጨዋ እንዲሁም ጎበዝ አዳኝ ነበር። የባምሲ አባትና እናቱ በሞንጎሎች ከተገደሉ ጊዜ ጀምሮ በካይ ጎሳ መሪ በሆነው ሱለይማን ሻህ ቤት ውስጥ ከሱለይማን ሻህ ልጅ ኤርቱግሩል ጋር አብሮ አደገ። ባምሲ ባይራክ ለኤርቱግሩል የነበረው ታማኝነት በቃል ሊገለጽ ከሚችለውም በላይ የላቀ ነበር። ባምሲ ኤርቱግሩል የደም ወንድሙ እንዲሁም የመንገድ ጓዱ፣ ባልደረባው፣ የሚስጥር ጠባቂውም ጭምር ነበር። እንዲሁም የኤርቱግሩል ጋዚ ወታደሮች የጦር መሪ ጀነራል ወይንም የወታደሮቹ ኃላፊም ጭምር ነበር። ይህ በአላህ መንገድ ላይ በሁለት ሻሙላዎቹ እድሜውን ሁሉ ሲታገል ያሳለፈው ጀግና ሚስቱና ልጆቹ በሞንጎሎች እንደተገደሉበት የታሪክ መጽሐፎች ይገልጻሉ። ኤርቱግሩል ጋዚ ወደ አኼራ መሄድን ተከትሎ ኡስማን ቤ ወደ ካይ ጎሳ መሪነት የወጣ መሆኑ ይታወቃል። ባምሲ ባይራክም ለኡስማን ቤ ያለው ፍቅር ከፍ ያለ ነበር። ከመጥፎ ነገሮች ሁሉ ይጠብቀው ነበር። ባምሲ በኡስማን ከመጡበት ድርድር አያውቅም ነበር። ሕይወቱንም ጭምር ይሰጣል። ከመጥፎ ነገሮች ሁሉ ይጠብቀዋል። እንዲሁም ከአባቱ ቁጣም ጭምር ይጠብቀው ነበር። ባምሲ ለኡስማን የነበረው ፍቅር ምንጩ በኡስማን ቤ ውስጥ የኤርቱግሩልን ጋዚ መንፈስ ይመለከት እንደነበረ ይናገራል። በአላህ መንገድ ላይ ብዙ ጦርነቶችን የተዋጋው ታላቅ ሙጃሂድ ከኤርቱግሩል እና ከልጁ ኡስማን ጋር ሆኖ ብዙ ጦርነቶች ላይ ተሳትፏል። በአላህ መንገድ እየታገሉ ነጭ ጸጉርን ማብቀልን ምንኛ መታደል ነው። ባምሲ አሁን ሽማግሌ ሆኗል። ነገር ግን በአላህ መንገድ ላይ መታገሉን አላቆመም ነበር። ስለ ባምሲ አሟሟት ብዙ ቢጻፍም ነገር ግን ጠንካራውና አብዛኛው መረጃ እንደሚያሳየው ባምሲ በአንድ ጉዞ ወቅት በሞንጎሎች የደፈጣ ጥቃት ነገር ግን ባምሲ ባይራክ ብዙዎቹን የሞንጎል ወታደሮች ቢገድልም ቅሮት ወደሌላት አኺራ እንደሚሄድ ቀድሞ ተጽፎለት ነበርና ወደዛች ወደ ተጻፈችለት ነገርም ወደ አኺራ ወደ ተዘጋጀችለት የቀጣይቱ ዓለም ሱብሓነሁ ወተዓላ ሸሂድነቱን ይቀበለው እያልኩኝ ውድ የካይ ፋሚሊ ቤተሰቦች በአላህ መንገድ ላይ ሸሂድ መሆንን የመሰለ ነገር ይኖር ይሆን? አላሁ ሱብሓነሁ ወተዓላ የሸሂድነትን ደረጃ ይወፍቀን እያልኩኝ ለዛሬ በዚህ ለማቆም እገድዳለሁ። ስለ ኢስላም ጀግኖች ብዙ እንደምንማማር ተስፋ አደርጋለሁ። ውድ የካይ ፋሚሊ ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ወቢላሂ ተውፊቅ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። እንዲሁም ቀጣይ እንድንሰራላችሁ የምትፈልጉት ወታደር የኢስላም ጀግና ካለ በኮመንት ላይ አሳውቁን። ካራ ኦስማን በይ ካይሩ